ጡት ማጥባት እርግዝናን ይከላከላል? አዎ ይከላከላል። አንዲት እናት ከወለደች በኋላ ጡት በማጥባት ያልተፈለገ እርግዝናን ወይም ካለቀድ የሚመጣን እርግዝና መከላከል ትችላለች። ግን እንዴት ነው የሚለውን በደንብ ለይተን ማወቅ አለብን። በትንሹ 3 ክራይቴሪያዎች መሟላት ያሉባት ጉዳዮች አሉ። የመጀመሪያው ጡትና ጡት ብቻ መስጠት አለባት። ሌላ ተጨማሪ ጡጦ የምትሰጥ ከሆነ የመከላከል ኃይሉ ይቀንሳል ማለት ነው። ስለዚህ በየ2 ሰዓት በየ3 ሰዓት ጡት ማጥባት አለባት። ሁለተኛ ደግሞ እያጠባች የወር አበባ ማየት የለባትም። የወር አበባ ማየት ከጀመረች ጡትም ብታጠባ ተጨማሪ ሌላ መከላከያ መጀመር አለባት። ሌላኛውና የመጨረሻው ደግሞ ጡት በደንብ ከመከላከያ እኩል ጠንክሮ መከላከል የሚችለው ከወለደች እስከ 6 ወር ድረስ ነው። በዘልማድ ጡት እያጠቡ እስከ 2 ዓመት ድረስ 3 ዓመት ድረስ ይከላከላል። ጠንካራ ነው ነው እንደዛ አይደለም። ከወለደች እስከ 6 ወር ባለው ጊዜ ውስጥና ጡት ብቻና የወር አበባ ካላየች ጡት እንደ መከላከያ ያገለግላል። ዶክተር ኢትዮጵያ ቁምላቸው እባላለሁ። የማህፀንና የጽንስ ስፔሻሊስት ሐኪም ነኝ።